አይ እንደው ምንም ተደራጅቶ ጨርሶ የለ እንዴ ታውቆ የለም እነ መከታውን ይዞ እንደው የሸዋን ታሪክ አያበላሽ ጭራሽ እንደው ትልቅ ታሪክ የተሰራበት ወንድሞቻ የገበርንበት ቦታ ላይ እንደዚህ አይነት ነገር መፈጠሩ በጣም የሚያሳዝን ነገር ነው። ዞሮ ምንም ሁሉም ነገር እያመጣን ያለው ሁሉም ቦታ የማይሆን ከሆነ ሁሉም ጠጋ ማለት አይቀርም። እንግዲህ የማይሆን ከሆነ ትላላችሁ። አሁን ይሄ ጠፍቷችሁ ነው እናንተ እንደገና ላስረዳ እንደ እናንተን ተመልሽ። ኧረ ሶስቱ ገብቶናል። ግን ያው መጀመሪያ ባለው ነገር እንደሚሞከር በሚለው እሳቤ ስለያዘ ነው እንጂ ሁሉ አጣውጭ እኮ የማይሆንና የማይቀር ነገር ነው። እንግዲህ እንዲህ ትግልና ታሪክ ይበላሽ ሁሉም ዝም አይልም ያየ እኔ ከዚህ በላይ መናገር አይጠበቅብኝም። ምናልባት የአማራን ትግል ይዘው የሚታገሉ ሰዎች እነሱም መንግስትም በጋራ ሆኖ አጥፍቷቸው ከዛ በኋላ ንጹህ የብልጽግና ግዛት እንዲሆን ተፈልጎት አልሆነ እኔ ተንግዲህ ወደ ማስረዳት አይጠበቅብኝም። እኛ ከጠፋን በኋላ እኛ እንትን ካልን በኋላ እነሱ በድሮኑም በምኑም እያሉ እኛን ከጠፋ በኋላ ያው ንጹህ የብልጽግና ቀጠና ነው የሚሆነው። ትግል የሚበላሸው እንዲህ እያለ ነው። ከዛ በኋላ ሸዋን እንደገና አፋ ብሎ ለማደራጀት የሚፈጀውን እና የሚያስከፍለውን ዋጋ ታውቀዋለህ አንተ። ደግሞ እንደገና የመሬት አቀማመጡ ጂኦግራፊውን ታውቀዋለህ። እና ዞሮ እኔ እንደውም ለሌሎቹ ጫና አርጋችሁ ወደዚህ ሌላ ነገር ይመጣል ብዬ ነበር የማስበው። ገና አሁንም እንትን ላይ ተሆናችሁ ዋጋ የለውም። እኛ እኮ መምጣቱ እኮ ከዚህ ነገር የለውም። አንደኛ ባለህም እንዳየው መንገድ ጀምረን ነበር። ያው መንገድ ላይ የተፈጠረው ተፈጠረ። መንገዶች ትንሽ መሰናክል ሲኖርባቸው ነው ወደ ኋላ ያልነው እንጂ አሁንም ዙሮ ወደ እሱ ከመምጣት ወደ ኋላ የምንልበት መንገድ የለም። ይሄ ሁሉም ያሰብነውና የታሰበ ነገር ነው። ዛሬ ሳይሆን ትናንት የታሰበ ነገር ስለሆነ ማለት ነው ወደ እሱ የመምጣት አላማችን እኛ ግድም ስለሆነ ማለት ነው። አሁን ሌላው ጋር መተራከሙ ተገቢ አይመስለኝም። እኔ ዋናው ይሄ ነው። ይሄንንም አንተ ቤትህ ላይ የምትገባው በምራፍህ ላይ አይደለም እንዴ? ልክ ነው። ምራፍህ ከተያዘ መግባት አትችልም። ግቢውን ነው የምሮጠው ምራፍህ ከተያዘ። ስለዚህ ይሄ ተገቢ ነው ወይም አስፈላጊ ነው ሳይሆን ወይም በቃ ይሄ ቅድሚያ በቃ ቀይ መስመር ሊሰመርበት የሚገባው ሁሉም ተባብሮ ከኛ ጋር ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚባል ነገር የለም። የአማራ ጉዳይ ነው። እዚህ ያለው የአማራ ጉዳይ ነው። እዚህ ያለውን ጉዳይ ግለሰብ ይጨማለቅበት መባል የለበትም። የአማራ ጉዳይ ነው። የአማራ ትግል ነው ያዝነው። ግልጽ ነው አይደለ? ዋጋ ከፍለናል። ብዙ ጀግኖች ረግፈውበታል። ስለዚህ የአማራ ጉዳይ እንጂ የእንትና ግዛት የሚባል ነገር ቆሞ እንደ አማራ ማሸነፍ ከፈለገን ይህንን ቦታ አስፈላጊውን እርምጃ ወስደን ቶሎ በአስቸኳይ መሄድ አለበት ብዬ አስባለሁ። ከዛ ውጭ ግን ኢሳያስና ደሳለኝ እስከሚችሉት አቅም ድረስ ይታገላሉ። ግን መንግስትንም እነሱንም ምናልባት ሁለቱም በጋራ አንድ ቅንጅት አድርገው ውህድ ድርጅት ሆነው እየሰሩ ስለሆነ ይህን ነገር ታሳቢ መደረግ አለበት የሚል ሀሳብ ስላለኝ ነው። ዞሮ እኔ በቃ አንተ እሱ ጋር አሁን ተጽዕኖ ፈጣሪ ነው መሆን ያለበት። ገብቶሃል አይደል? ሌላው ያውቀውም አሁን አንተ ታውቀዋለህ፣ ሁሉንም ታውቀዋለህ። አንተ እንደው የሚገርምህ ሁሉም ያውቀዋል ብታይ ሰራዊቱ እዚህ ጋር ማለት ነው ሚዲያ ላይ ሲያይ በቃ በጣም ናዘረው ሁሉም ማለት ነው። እንደዚህ አይነት አካልን ማጥፋት ምን ነው እንጂ ያለብን በቃ እስከበዙ ነገር ነው ያለው ማለት ነው። ዙሮ ግን ትንሽ መንገዱ ያለንበት አካባቢና መንገዶች ትንሽ ከበድ ያሉ የመዘጋት ባህሪ ያላቸው ሌላ መንገድ እያመቻችን ነው። ዙሮ በቅርቡ መምጣት አይቀርም። እኔም ወደሱ ያለው ነገር ነው። አስፈላጊ ተሆነ ልንገርህ፣ አስፈላጊ ተሆነ እኔም ሰራዊት አስጠግቼ ጠላት መሀል ላይ ካለ መሀል ላይ መተን መንገዱን እየከፈትን ሊመጣ ይችላል እንጂ ማለት ነው። ይሄ ምንም እንትን የማይሰጠው ነው። አሁን ይሄ ምክንያት አይሆንም። አስፈላጊ ተሆነ 3-4 ሻለቃ እየጠጋለሁ። ከዛ በኋላ መንገድ ላይ በቃ መሀል ላይ ጠላት ካለ ጠላትን እየመታን መንገዱን መክፈት ነው። በዛ ልክ ነው መሆን ያለበት። ግድ ነው። ዙሮ ችግር የለም። እኛን መተዋልና አላቀላን ነው። ሌላ መንገድ ነው። መንገድ ላይ የያዝነው ንብረት ያስጠቀምናል በሚለው እንጂ ሌላ መንገድ ይሆን አማራጭ አግኝተናል።
በሰሞኑ መንቀሳቀሳችን አይቀርም። ድሮ በቅርቡ እኛ የምንሻገር ነው የሚሆነው ማለት ነው። ግድም ስለሆነ ይሄ እሱ ቦታ ላይ እኮ እንደ ሻ ወይም እንደ እንትን ሳይሆን መስዋዕት የተከፈለበት እንደ አማራ ነው መስዋዕት የከፈልንበት እንዳማ ይሄን ነው የምልህ። አሁን እኔ ሌላው አብዛኛው ሲያወራ የማይዋጥልኝ ምንድን ነው የኢሳያስ ወይም የመሰተ የደሳለኝ አድርጎ የሚያስባለ ሸዋ የሁሉም የአማራ ነው፣ ዋጋ ተከፍሎበታል። የሸዋ ትግል በቃ እዚህ ሸዋ ምድር ላይ መጥቶ መስዋዕትነት ያልከፈለ የለም። ከፍሏል ጠቅላላ። ይህንን መስዋዕትነት የተከፈለበትን የሸዋን ትግል የአማራ ትግል ነው። በቃ እንደ አማራ ነው። በቃ አንድ እንትን ብለን ማለት ያለብን ማለት ነው። ስለዚህ እዚህ ጋር ጠንካራ ኃይል በደንብ መንገዱን ጠራጊታለ። ከዛ ስትራቴጂና ደረጃጀት ሰርቶ እያንዳንዱን ስራዎች ዘርግቶ በየደረጃው እየወረዱ ማሰራት እንጂ የአማራ ጉዳይ ነው የሚለውን እዚህ ላይ ያዝልኝ። በቃ ይሄ ነው ትክክለኛና ትክክለኛ መሆን ያለበት። ከዛ ውጭ ግን ነግሬሃለሁ። አሁን የሰውየውን ሀሳብ ካለ ስጠኝ፣ የዋርካውም ማለት ነው። እሱንም እኔ በደንብ በቃ ነግረዋለሁ። በቃ ማለት እኔ አሁን እዚህ ያለው እኔ ነኝ የማውቀው። በግልጽ በቃ ቀይ መስመር አስምሮ ይሄን ነገር እሱ እጁን አስገብቶ መስራት አለበት። እንደውም የተሻሉ እውቀት ያላቸው አመራሮች ጭምር ወደዚህ ወታደራዊ የሚሆን ፖለቲካዊ የሚሆን ወደዚህ መጥቶ አንድ ጋር ጥምር ሆኖ ነው መስራት ያለበት። እዚህ አካባቢ ያለውና እሱ ጥምር ሆኖ ሰርቶ ነው መንገዱን ይዞ አግዝቶ መጠበቅ ያለበት። ከዛ ውጭ ያለው እኔ አይደላኝም። ይሄ ሸዋ የማንም አይደለም፣ የአማራ ጉዳይ ነው።